አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የኔ ፋሚሊዎች እንደናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለሀዩ መረኪና አድርሱልኝ። ደግሞ ይሄ ማን ነው? አሁን ናገባት ነው ምናምን እያለ ነው። እንግዲህ ማን ነበር ስሙ ለራሱ ጠፋብኝ ማለት ነው። ምን ልህ ነው እንግዲህ ተሰይድ የወረሰችው ገንዘብ አለ መሰለኝ። ሰይድ የመኔውን እንግዲህ አግብታ አንድ ሀብታም ባል አግብታ የሰው ባል ቀምታ በጣም ብሩን ትትበዘብዘው ነበርና እንግዲህ ብሯን አይቶ ነው ሊገባ የቻለው ይሄ ልጅ። እንግዲህ ሙስሊም ሴት ተቀምጣለት እቺ አንዴ ሙስሊም ባሎቿን በተጣላይ ቁጥር ክርስቲያን ለምትሆነው ነገር ምን አለበት ወንድሞቻችን እንደዚህ ያለ ትርጊት ብትቆጠቡ ባይነኝ። ስንት ሙስሊሞች እህቶቻችን እያሉ እነሱን ለምን አታገባም? ዙሪያውን ምርጥ ልጆች አሉ የሚያገቡ ልጆች ማለት ነው። አንተ ግን እሷን መረጥክ ማለት ነው። የመረጥክባት ምክንያት ምንድነው? ሀዩን መረኪና የመረጥክበትን ምክንያት ምንድነው? ተሰይድ የዘረፈችው ብር ስላለ እሱን ለመብላት ብቻ ነው አንተ አሁን የተጠጋህት ማለት ነው። አድርሱልኝ፣ ሸር እያደረጋችሁ አድርሱልኝ። ጠይብ እና ምንላችሁ ነው የሰይድ ገንዘብ ትያልቅ ትትላዩ መልሳ ክርስቲያን ለው የምትሆነው አጉል የማትዋጣበት ነገር ባትገባ ባይ ነኝ። ስንት እህቶቻችን ሙስሊሞቹ ስንት እህቶቻችን ኢማን የሚያውቁ ድን የሚያውቁ እህቶቻችን እያሉ ለምን አየኛ ወንዶች የኛ ወንዶችማ ዱንያችሁም ሀያራችሁም ጨለማ ይሁንባችሁ ኢንሻአላህ ማለት ነው። እውነቴን ነው። አሁን ቆንጅዬ ልጅ ሀያት የምትባል ቆንጅዬ ልጅ ነበረችው ማለት ነው። አንድ ደግሞ ሶፊያ ማን ነበር ስሟ? ማን ነበር? ሶፊያ ነው ፈቲያ ነው ፈኪያ የሚሏል ልጅ እሷ ለራሱ ታው ያፈቅራል ነበረ ማለት ነው። ምን አይነት ጋጥ ወጥ ወንዶች ናቸው የኢትዮጵያ ወንዶች! ገንዘብ ፍለጋ የሰው ገንዘብ ለመብላት እባካችሁን እንደዚህ ያሉ ወንዶች አትሽለጥለጡ። የሴት ገንዘብ ትታዩ አትሽለጥለጡ። ስንት ኢማን ያላቸው ስንት ድን ያላቸው እህቶቻችን ዙሪያውን እያሉ አንተ ገና ክርስቲያኒቱን ሙስሊም አድርገህ የምታገባው ምን ነህ አንተ? ከዚህ በፊት ሰይድን ለሰይድ ብላ ሙስሊም ሆነ ሰይድ ጋር ትትጣላ ክርስቲያን ሆነች። አሁንም አንተ ጋር ትትጣላ ክርስቲያን ለምትሆን ነገር የሰው ህይወትም አታበላሽ። ገንዘብ ተሆነ ሰርተህ አግኘው። አድርሱልኝ ለሀያት መረኪና እጮኛ አድርሱልኝ። ሸር እያደረጋችሁ ባካችሁን። ስንት እህቶቻችን ብታገባ አሁን ሀያት የምትባለው አሁን ቆንጅዬ ናት፣ በጣም ቆንጅዬ ናት። ቆመነሽ መልክነሽ ምንም ይወጣላት ነገር የለም። እሷ ያለች እንዴት እሷን አታገባም? ገንዘብ ያላትን ህዳችሁ የምትንጠላጠሉት ማለት ነው እናንተ ሽልጥልጣም ወይ ማለት ነው። የኢትዮጵያ ወንዶች ዱንያችሁም ሀይራችሁም እንደው የጀሃነም ይባላችሁ። እውነቴን ነው የምላችሁ። እንደዚህ ያሉት ወንዶች ሁላችሁንም ወንድ እያልኩ አይደለም አሉ የሚሽለጠለጡ ገንዘብ የሚፈልጉ ወንዶች ሽልጥልጣም ወይ ማለት ነው። ተሰይድ የዘረፈችውን ገንዘብ ለመብላት የሆነ ኮንዶሚኒየም ደግሞ ተመዝግባል መሰለኝ እሱን ለመብላት ሙስሊም አድርጌ ሰቢበት ምናምን እያለ ነው። እሷ አሁንም ነገም ተጋብ ትጣላ ክርስቲያን ነው የምትሆነው። አጉል የሰው ህይወት አታበላሽ። ራሷ አስባ ሃይማኖቷን አውቃ ዲኑን አውቃ ትትመጣ ነው እንጂ ሰው ስለሚ ብሏት ለወንድ ብላ የሰለመ አንተ ስለሚ ብልሃት የሚሆን ነገር የለም። በግዴታ እስልምና የለም። ጠይብ አድርሱልኝ ያህዩ እጮኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ባጭሩን አድርግላችሁ በጣም ላላህ ብዬ ወዳችኋለሁ። እንደዚህ ያሉ ሽልጥልጦ ወንዶች ግን ይቆጠቡ። ስንት ድን ያላቸው ሴቶች ተቀምጠው እነዛን አያገባም እንዴ? ሙስሊም ሴት እያለ አያገባም እንዴ? ምን እናንተ የኢትዮጵያ ወንዶች ሽልጥልጣሞ አትሽለጥለጡ። ገንዘብ ጋር አትንጠላጠሉ። የሰይድን ገንዘብ ዘርፋ የለ ዝርፍ ታርጋለ። ሰይድ የመኔውን ገንዘብ ዘርፋ የለ እሱን አይቶ ነው አሁን የተንጠላጠለው። አንዲት ሴት ልጅ ወደ እስልምና ትትመጣ ድኗን አውቃ ይጣመኛል ብላ ትትመጣ ነው እንጂ ለወንድ ብላ የምትሰልም ነገር የማይሆን ነገር ነው። ከዚህ በፊት ለሰይድ ብላ ሰልማ ነበር። ሰይድ ጋር ትጣላ ግን ሃይማኖትን መልሳ ክርስቲያን ሆነ። እንደዚህ ያሉ ወንዶች አትሽለጥለጡ። አፈሪ አባታችሁ ብሉ እናንተ ቅማላሞይ ማለት ነው። አንተ ኮክኒያም ማለት ነው። አንተ ደነዝ ማለት ነው። አንተ ድንጋይ ራስ ማለት ነው። አድርሱልኝ። ገንዘብ ወዳጅ ወንዶች አላህ ያንሳልን፣ ተምድርገጥ አላህ ያንሳልን። አድርሱልኝ ለሀያት እጮኛ